እናት ያልወለደችኝም ሲፈጠር ይቅርታ ካልጠየቀች ፋጡማ 12 የምትባል ሴት ይቅርታ መጣ ካልጠየቀች ይቅርታ ልጅቷ ትክቷ ኦራሷ ይቅርታ ካላለች እኔ መብርሃን ምስክሬ ናት። እኔ ሴት አይደለሁም። አዎ እነዚህ ለአባትን ለልጅ ፍቅር ኑሯቸው አይደለም የወለዱት አብርሽና ሩታ ገባችሁ? ለስሜታቸው ነው ጠጋ ብለው የወለዱት ልጁን አላህ ነው የሰጣቸው። አላህ ያሳድገው። ክብር እኮ ሰደቃ አሁን ከቤት ነው የሚጀመረው ነው የሚባለው። ሰደቃ አሁን ሰደቃ ስንሰድቅ አሁን ከቤት ይባላል። ክብርም ከቤት ነው የሚጀምረው፣ ከራስ ነው የሚጀምረው። ክብር ማለት ከራስ ይጀምራል። ራሴን አክብሬ የኔ አላፊ የሆንኩላቸውን ቤተሰቦችን ባሌን ማስከብረው እኔ ነኝ። ሰደቃም አሁን ከቤት ነው የሚጀምረው። የቤት ልጅ እየራበው የቤት ሰው ዘመድ እየራበው ለውጭ ሰው ሰደቃ መስጠት ማለት ይሄ አይደለም። መጀመሪያ ራሱን ማስከበር አለበት። ሁለተኛ ሚስቱን፣ ልጁን፣ ቤተሰቦቹን እሱ ቤተሰቦቹን አስከብሯል እኮ። እኛም አንሳደብ የሱን ቤተሰቦች በሩታ ዙሪያ ያሉት የሱን ቤተሰቦች ምን ያካል የለም። የሚያሰድበው እያየ እየሰማ የሚስቱን ቤተሰቦች ነው የሚያሰድበው። እያየ እየሰማ የሱን ፕሮፋይል አድርገው ትናንትና የሱ ልጅ ሞት ሲባል እሱ ገንዘብ መርጦ ነው ኦዲየንሶቹን የሚመርጠው። ልጁን አይፈልግም። ገባችሁ አይደለም? የሱን ፎቶ ያረጋሉ እዛ ውስጥ ማለት ነው። የሱን ፎቶ እኔ ፎቶ አድርገው እኔ ልጄን ቢመጡ ልጄን የወደደ ካንጀት እኔን የወደደ ካንገት ነበር የሚባለው ማለት ነው። ተረቱን ባላሳስተው ማለት ነው። እሱ ግን የሱን ፕሮፋይል ለብሰው የሱ አርናቂዎች ያመንዝራ አርናቂዎች የሱ ልጅ ይሞት ሲሉ ምን አይነት እንቅልፍ እንደሚወስደው አላውቅም። ሄዶ ላይክ ሲያረግ ይቀራል ብላችሁ ኦንላይን ነበር የዛ ጊዜ። እሱ እኮ በነፍሰ ጡሯም ቢላዋ ሆዷ ላይ ተይዞ እንደዛ ሲያረግ ላይክ እያረገ ነበር። ልጁ የሱ አይደለም ሲባል አንድ አባት ልጅ የሱ አይደለም ሲባል እኔ ወንድነት የለኝም ወይ? ልጄ ነው፣ በልጅ አትንጡብኝ፣ በሌላው ስሩ። ግን ኦዲየንሶቼን የምወዳችሁ ልጄ ስትወዱ ነው ነበር ማለት ያለበት። እሱ ግን 30,000 40,000 ከተላከለት የምን አባቱ ልጅ ነው? የምን አባቱ ሚስት ነው? በቃ እሱ ብር ነው። በቃ ዋጋ ያስከፍልሃል ይሄ ማለት ነው። ሻወር ከቤት ነው የሚጀመረው። እና አውሩ ሌላችሁ ወርቆቼ የምትጨምሩ ካላችሁ